ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራቹ ቃል መስበክ አለብን ምንለው ለዚህ ነው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለች ማቺ ቁልፍ ማን ትመስላችኋለች? መብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። አረ ኢየሱስ አለ። አሁን ምንድን ያሉት መምሩ? ከእርሷ ውጪ ማንም የለም ነው ያሉት። ኢየሱስ አለ እንዴ? ኢየሱስ አለ። ኢየሱስ የመጣው ለምንድን ነው? መስቀል ላይ ሞተው ለምንድን ነው? የተገረፈው ያ ሁሉ መከራ የተቀበለው ለምንድን ነው? ከሙታን ተለይቶ የተነሳው ለምንድን ነው? እኔና እናንተን እኮ ለማስገባት ነው እንጂ ዲያቆኑ እንዳሉት ማርያም ደጁን ከፍታ ወለል አድርጋ ወደ እግዚአብሔር ቤት የምታስገባ ነች። ከሷ ውጪ ማን አለ እንዳሉት አይደለም። እግዚአብሔር አለ፣ ኢየሱስ አለ። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ኦሬዲ ኮኛ ገብተናል። እኛ ክርስቲያኖች እውነተኛ አማኞች ምን ብለናል? ገብተናል። ሐዋርያው ጳውሎስ ለዚህ ነው በኤፌሶን መልእክቱ ምዕራፍ 2 ቁጥር 18 ላይ እንደዚህ ይለናል፣ በእርሱ ሥራ ሁላችን አማኞች በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳኑ ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ ተብለናል። ስለዚህ በኢየሱስ ክርስቶስ ሥራ ሁላችንም በመንፈስ ቅዱስ አማካይነት ምን ብለናል? ወደ አብ ገብተናል። ይሄ ብቻ አይደለም። እዚሁ ዕብራውያን መልእክት ላይ ምዕራፍ 12 ቁጥር 22 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብለናል? ደርሰናል። ወደ እግዚአብሔር ከተማ ወደ ቅዱሳኑ ህብረት ተቀላቅለናል። ሀገር አለን፣ ከተማ አለን እንጂ እንግዶችና መጻተኞች አይደለንም። ኦሬዲ ባለ ሀገሮች ነን። ከማን ሥራ የተነሳ? ከኢየሱስ ክርስቶስ የመስቀል ሥራ የተነሳ በመንፈስ ቅዱስ አማካይነት የእግዚአብሔርን ከተማ ደርሰናል። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ማርያምንም ራሱ ያስገባት ማን ነው? ኢየሱስ ነው። እንኳን ማርያም እኛን ልታስገባ ይቅርና እሷ ራሷ ወደዚህ ወደ እግዚአብሔር ከተማ የደረሰችው ከጌታችን ከኢየሱስ ክርስቶስ የተነሳ መሆኑን ማስተዋልና መረዳት ይገባናል። ያው የቤተክርስቲያኒቷ ትምህርት ይሄን ይመስላል። ምናልባት ከኦርቶዶክስ ጋር ምንም ችግር የለውም ልዩነት የለንም ብላችሁ የምታስቡ ሰዎች እንዳላችሁ አውቃለሁ። እንደዚህ ብላችሁ የምታስቡ ሰዎች ይኸው ይህን ስብከት ስሙ። መምሩ የኦርቶዶክስ ቤተክርስቲያን መምህር ዲያቆን ነው። በቤተክርስቲያኒቷ ተገኝቶ ነው እያስተማረ ያለው እየሰበከ ያለው። እንዲህ ነው ቤተክርስቲያኒቷ የምታምነው። ስለዚህ ሰው እንደዚህ አይነት እምነት ኑሮት የዘላለም ሕይወት ሊያገኝ አይችልም። ስለዚህ ኑ ወደ ኢየሱስ ክርስቶስ። እርሱን ያመነ የዘላለም ሕይወት አለው። እርሱን ያላመነ ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። ስለዚህ መፍትሄው ጌታ ኢየሱስ ክርስቶስን ተቀብሎ የእግዚአብሔር ልጅ ሆኖ የእግዚአብሔር መንግስት መውረስና መውረስ ብቻ ነው።